የሆነ አባባል አለ አይደለም የሚባለው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው ይባላልና ስለዚህ እኛ ደግሞ እኛ ኦርቶዶክሳውያን ማለት ነው ህብረትና አንድነት ብዙ ነገሮችን ይቀይራልና እግዚአብሔር ይከፈተልን የድነትን በር እኛ ደግሞ የበረከት ስራዎችን እየሰራን በበረከት ስራ እየተሳተፈን የእግዚአብሔርን ቤት እየሰራን እንድንፈወስ የእግዚአብሔር መልካም ፈቃዱና ምናልባት በእንደዚህ አይነት በጎ ስራ ላይ መስራት የምትፈልጉ እህቶቼ ወንድሞቼ ሀገር ውስጥ ያላችሁ ውጭ ያላችሁ ይሄን ቪዲዮ የምትመለከቱ ሁሉ ማለት ነው እንግዲህ ከባድ ነው ሲጀመር ቤተክርስቲያን ያላት ሀብት ገንዘብ አይደለም ህዝቧ ነው ሀብቷና ኦርቶዶክሳውያን ናቸው ሀብቷና እኛ ነን ሀብቶቿና ስለዚህ እንደዚህ የጎደለውን ነገር ደግሞ እኛ እያየን ልንሞላ ይገባልና የጎደለውን ነገር እየሞላን የጎደለውን ነገር በደንብ እያነጸን ከእግዚአብሔር በረከት እንድናገኝ እግዚአብሔር መልካም ፈቃዱና እንግዲህ ያው እዚህ ጋር የምታዩት ከቤተ መቅደሱ እንደምታዩት ወደዛ አካባቢ ነውና ትንሽ ራቅ ይላል አሁን ያለውበት ሽንት ቤት ነው ይሄ ሽንት ቤት ያው በእንትን የተሰራ ነው በእንጨት በርብራቡ እንጨት የተሰራ ነውና ስለዚህ ይሄ ርብራቡ እንጨት አስተማማኝ አይደለም ገባቸው ለጊዜው ይሁን መልካም ነው አስተማማኝ አይደለም ውስጥ ቤተክርስቲያን ያለው ውስጥ ያለው ሽንት ቤት እስከዚህ ነው ትልልቅ ሰዎች ገብቶ የሚጠቀሙበት አይደለም ይሄም ደግሞ እንደምታዩት ነው አያችሁ ይሄ ያው ሽንታችን ደግሞ አሲድ ነው አሲድ ደግሞ እንግዲህ ምን ያክል እንደሆነ ታውቁታላችሁና አያችሁ ርብራቡ እንጨት ነው ትልልቅ ሰዎች ገብቶ መጠቀም በጣም ይቸገራሉና ስለዚህ እስቲ በእንደዚህ አይነት መልኩ ያለውን ነገሮችን እየሰራን መስራት ፈልጋለሁ እግዚአብሔር እንዲረዳኝ ብላችሁ የምታስቡ እህቶቼ ወገኖቼ በጎ ስራ ለራስ ነውና ስለዚህ ሁላችንም በእንደዚህ አይነት ያለውን እግዚአብሔር የከፈተልንን የድነትን በር እኛ ደግሞ እየሞላን እንድንጠቀምበትና ካለን ችግር እንድንፈወስ የእግዚአብሔር መልካም ፈቃድ ይሁን አያችሁ